ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣችሁ። በዛሬው ዕለት የምንማማርበት የጤና አጠባበቅ ትምህርት ርዕስ ትኩረት የሚያደርገው አንድ ሰው በኩፍኝ ቫይረስ ከተጠቃ በኋላ ሊያሳይ የሚችለው የበሽታው ምልክት ምንድነው የሚለው ላይ ትኩረት አድርገን እንማማራለን ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ምክንያቱም በተከታታይ አሳሳቢ የማህበረሰብ የጤና ችግር ናቸው ብለን የምንሰራቸው የጤና መረጃዎች ስለሚኖሩ እነሱ እንዲደርሱት ይጠቅሞታል። አሁን በቀጥታ ወደ ዕለቱ ፕሮግራም። ከዚህ በፊት በክፍል 1 ቪዲዮ ላይ በኩፍኝ ቫይረስ አማካኝነት የሚመጣ የመተንፈሻ አካል በሽታ እንደሆነና ከሰው ወደ ሰው በቀላሉ ሊተላለፉ ከሚችሉ በሽታዎች አንዱ እንደሆነ አይተን ነበር። ዛሬ ደግሞ አንድ በኩፍኝ ቫይረስ የተጠቃ ሰው በኩፍኝ በሽታ ይያዛል ማለት ነው። ስለዚህ በኩፍኝ ቫይረስ አማካኝነት ከተጠቃ በኋላ ምን አይነት ምልክቶችን ሊያሳይ ይችላል የሚለው ነገር ስንመለከት እንግዲህ ምልክቶችን በአብዛኛው ማለት ነው በቫይረሱ የተጠቃ ሰው ከ7ኛው ቀን እስከ 14ኛው ከተጠቃበት ጊዜ ጀምሮ በሆነው ጊዜ ውስጥ የኩፍኝ በሽታ ምልክቶችን ሊያሳይ ይችላል ማለት ነው። ከነዚህ ምልክቶች አንዱ ከፍተኛ የሆነ የሰውነት ትኩሳት ሊያጋጥመው ይችላል ማለት ነው። ይህ የትኩሳት መጠን እስከ 104 ዲግሪ ፋራናይት ድረስ ሊደርስ ይችላል ማለት ነው። ስለዚህ አንድ በኩፍኝ በሽታ የተጠቃ ሰው ይህንን ምልክት ሊያሳይ ይችላል ማለት ነው። ሁለተኛ ሊያሳይ የሚችለው ምልክት ምንድነው? በአፍንጫ ውስጥ ከአፍንጫ የሚወጣ ፈሳሽ ይኖራል ወይም በእንግሊዘኛው ራኒንግ ኖዝ የምንለው ማለት ነው። ስለዚህ ይሄንን ሊያሳይ ይችላል። ከ7 እስከ 14 ከተጠቃበት ጊዜ ጀምሮ በሆኑት ቀናት ውስጥ እንደዚህ አይነት ምልክት ሊያሳይ ይችላል። ሌላኛው ሳል ነው። ሳል ወይም ካፍ የምንለው በእንግሊዘኛው ይህንን ምልክት ሊያሳይ ይችላል በሶስተኛ ደረጃ ማለት ነው። በአራተኛ ደረጃ ላይ ሊያሳይ የሚችለው የበሽታው ምልክት ምንድነው? አይኑ አካባቢ የመቅላት ቀይ የመሆንና እንዲሁም አይኖቹ ውሃ የመቋጠር አይነት ምልክት ሊያሳይ ይችላል ማለት ነው። ከዚህ በተጨማሪ ምንድነው? በአፋችን ውስጣዊ ክፍል ውስጥ ነጫጭና ትናንሽ ሽፍታዎች ሊወጡ ይችላሉ ማለት ነው። እነዚህ ሽፍታዎች ደግሞ በሂደት በፊታችን ላይ ቀይ ነጠብጣብ መስለው ሊከሰቱ ይችላሉ። በአንገታችን የላይኛው ክፍል አካባቢም እንዲሁም በክንዳችን በእግራችን አካባቢ ሊታዩ ይችላሉ ማለት ነው። ስለዚህ እነዚህን ምልክቶች ከፍተኛ የሆነ የሰውነት ትኩሳት፣ ከአፍንጫችን ፈሳሽ የሚፈሰን ወይም የሚወጣ ከሆነ፣ ሳል ካለን፣ የአይን መቅላትና ውሃ የመቋጠር አይነት ባህሪ እና በሰውነታችን የተለያዩ ሽፍታዎች እና መሰል ምልክቶች የሚታዩብን ከሆነ ችግሩ በኩፍኝ ቫይረስ አማካኝነት ተጠቅተን ሊሆን ስለሚችል በአቅራቢያ ወደሚገኘው ጤና ጣቢያ ሄደው ምርመራ ቢያደርጉ መልካም ነው። ልጆች ከሆኑም ሄደው እንዲመረመሩ ያድርጉ። ከዚህ በተጨማሪ ደግሞ የሽፍታ ምልክት ካዩበት ቀን በፊት 4 ቀን በኋላ ደግሞ 4 ቀን አስልተው በእነዚህ ቀናት ውስጥ ከእርሶ ጋር የቅርብ ግንኙነት የነበራቸው ሰዎች ከነበሩ የኩፍኝ ምርመራ እንዲያደርጉ ይምከሩ። የዕለቱ መልእክቴ ነው። ስላዳመጣችሁኝና አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ በሌላ ፕሮግራም እንገናኛለን። ባይ 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 ባይ።